ከኢትዮጵያ ባንዲቷ ኢትዮጵያ አምላኪዎች ጋር ጠላት ነን የኦሮሞ ልጅ ባንዲቷ ኢትዮጵያ የሚያመልክ አለ ጠላት ነን ከሱ ጋር የኦሮሞ ልጅ በምኒልክ ደግነት የሚያምን አለ ጠላት ነን ማንም ይሁን ማንም ከየትም ተወለድ የትም ቦታ ተወለድ የምኒልክ አስተሳሰብ አራማጅ ኮንክ የአንዲቷ ኢትዮጵያ ቅንቃኝ ኮንክ የብሔር ብሔረሰብ መጥፋት ላይ የምታምን ከሆነ ጠላታችን ነህ ለኦሮሞ ብቻ አይደለም ለብሔር ብሔረሰቦችም ጠላት ነህ ለዚህ ነው እኛ የትግራይ ሰፊ ህዝብ እንደኛ ተጨቁኗል የምንለው ለትግራይ ህዝብ ለብቻው የዘነበለት ወርቅ የለም የምንለው ለዚህ ነው የትግራይ ህዝብ ደሙና አጥንቱ ከስክሶ ኢትዮጵያን ከደርግ አገዛዝ ከአረንጓዴው ቢጫ ቀዩ አገዛዝ ነፃ ሲያወጣት የማንነታችንን ጥያቄ ጋድ እንዲወጣልን አስተዋጽኦ አውሎናል ውለታ አለብንኛ ኦሮሞ ናችሁ ብሎ ተቀብሎናል ኦሮሞ አይደላችሁም ብሎ ሲጨፈጭፉን ከነበሩ ሰዎች ይልቅ የትግራይ መሪዎች የነበሩት የትግራይ ታጋይ የነበሩት የትግራይ ልጆች በኦሮሞነታችን አላንቋሸሹንም በቋንቋችን አልተሳለቁብንም በእኛነታችን አላፏጩብንም አልሳቁብንም ኦሮሞነን ስንላቸው ኦሮሞ ናችሁ ብለውናል ቢፈልጉም ይሰሩ አመራሩ ቢፈልጉም ያባሩን ካገር ቢፈልጉም ይግደሉ ያ የየግለሰቡ አሰራር ነው እንደ ነፃነት ታጋይ ግን ታግለው አገሪቷን ከደርግ መንግስት ሰባብረው ሲያወጡ ኦሮሞንም ብለን ስንቀርባቸው ኦሮሞ የሚባል የለም ያለ አንድ ኢትዮጵያ ብሎ አልገደሉንም ኦሮሞ ናችሁ ብለውናል ቋንቋችን እንዳንናገር በቋንቋችን እንዳንማር በማንነታችን እንዳንኮራ ተደርገናል ክልላችን መሬታችን ተደፍሯል ስንላቸው በመሬታችን ላይ አይደለም መሬታቸው አንድ የኢትዮጵያ ነች ብሎ አላባረሩም ለመሬታችን እውቅናውና ኡነታውን መስክረውልናል ለማንነታችን በቋንቋችን እንድንማር ፈቅደውልናል ታግለም ቢሆንም ኡነታው ይሄ ነው ታግለም ቢሆንም በማንነታችን ላይ አላሳለቁብንም የምኒልክ ሰፋሪ ግን በኦሮሞነታችን አያምንብንም ኢትዮጵያዊ ነህ እንጂ ኦሮሞ አይደለህም ባይ ነው የምኒልክ ሰፋሪ አማርኛ ነው እንጂ ቋንቋ ኦሮሞ አይደለም ባይ ነው ኦሮሞኛ አይደለም ባይ ነው የምኒልክ ሰፋሪ ኦሮሞኛን እንዳትማር አማርኛን ብቻ ተማር ይያለኝ የአንድ ኢትዮጵያ አምላኪ ኦሮሚያ የምትባል ነገር የለችም ያለ ኢትዮጵያ ይያለኝ ነው ትልቁ ልዩነታችን እዚህ ላይ ነው ለዚህም ነው ከምኒልክ ሰፋሪዎችና የምኒልክ አስተሳሰብ አራማጆች ጋር ጠላት ነው ሰውየውማ ሞቶ በስብሷል ሐሳቡ ነው መግደል አልሞት ያለው የሰውየው ሐሳብ ነው እንጂ ሰውየው ከሞተ ስንት ዓመት እኛ ደግሞ እየታገልና ያለነው እንዲህ አይነት ገጥወጥ አስተሳሰብ እንዲህ አይነት ጸረ ህዝብ አስተሳሰብ እንዲህ አይነት ጸረ ሰው አስተሳሰብ እንዲጠፋ ነው የምንፈልገው ትግላችን ከአስተሳሰቡ ጋር ነው በዚህም ደግሞ በማንኛውም ሜዳ ላይ ውይይት ማድረግ ዝግጁ ነን